ባልና ሚስት ቅዱሳን ሆኑ። ከልጅነት ጀምረው ቃለ እግዚአብሔርን በመማርና በሥርዓተ ቤተ ክርስቲያን አድገዋል። በፈቃደ እግዚአብሔርም በሥርዓተ ተክሊል ጋብቻቸውን ፈጸሙ። ነገር ግን እንድራኒቆስና አትናስያ የሙሽርነታቸው የደስታ ጊዜ 40 ቀን ከተፈጸመ በኋላ ፈጣሪያችን በምን እናስደስተው በሚል ቁጭ ብለው ተወያዩ። እናም ሁል ጊዜም እንግዳ ለመቀበል ነዳያንን ለማሰብ በጸሎት ለጾምና በስግደት ሊተጉ አብሮ ለመተኛት በጣም ውስን ጊዜ ለመስጠት ተስማሙ። ከዘመናት የቅድስና ጉዞ በኋላ በፈቃደ እግዚአብሔር 2 ልጆችን አከታትለው ወለዱ። ወንዱን ዮሐንስ፣ ሴቷን ማርያም አሏቸው። እነርሱን ከወለዱ በኋላ ለ12 ዓመታት በጾምና በጸሎት ተወስነው አልጋ ለይተው ኖሩ። ከ12 ዓመታት በኋላ ሁለቱም ልጆቻቸው በአንድ ቀን ታመሙ፣ ሞቱ። ይህ የመጨረሻው አሰቃቂ ፈተና ቢሆንም እንድራኒቆስና አትናስያ ልጆቻቸውን ቀበሩ። እንድራኒቆስ ከቀብር በኋላ ወደ ቤተ ክርስቲያን ገብቶ ምርር ብሎ አለቀሰ። አምላከ ኢዮብ አንተ ሰጠኸኝ፣ አንተም ነሳኸኝ፣ ስምህ ለዘላለም ይባረክ ብሎም አመስግኖ ሄደ። አትናስያ ግን ከሐዘን ብዛት ልቡናዋ ሊሰወር ደረሰ። የልጆቿ መቃብር ላይ ተደፍታ ስታለቅስ ቅዱስ መልአክ ልቡናዋን ወደ ሰማይ አሳረገው። ልጆቿ ዮሐንስና ማርያም በገነት ውስጥ ከቅዱሳን ጋር ሐሴትን ሲያደርጉም ተመለከተች። ወዲያው ወደ ቤት ተመልሳ ለባሏ እንድራኒቆስ ያየችውን ነገረችውና ደስ አላቸው። እዛው ላይ ለዚህ ውለታው ከነፍሳችን ውጭ የምንሰጠው የለም ብለው ሊመንኑ ተስማሙ። እጅግ ሀብታሞች ነበሩና ነዳያንን ሰብስበው ሀብት ንብረታቸውን፣ ቤት ርስታቸውን አካፍለው ወደ ገዳመ አስቄጥስ ሄደው እርሷ ከሴቶች ገዳም እርሱ ደግሞ ከወንዶቹ ገቡ። ለ12 ዓመታት በፍጹም ተጋድሎ ለፈጣሪያቸው ተገዙ። በእነዚህ ዘመናት ተያይተው ወይም አንዱ ስለሌላው ሰምቶ አያውቅም። በጸሎት ግን ያለማቋረጥ ይተሳሰቡ ነበር። ከ12 ዓመታት በኋላ የፍቅር አምላክ በሁለቱም ልቡና በተመሳሳይ ሰዓት ተመሳሳይ ሐሳብን አመጣ። እርሱ ከአበምኔቱ ታላቁ አባ ዳንኤል፣ እርሷም ከእመምኔቷ አስፈቅደው ወደ ኢየሩሳሌም ከቅዱሳት መካናት ለመባረክ ጉዞ ጀመሩ። በየፊናቸው ጥቂት እንደተጓዙ እርስ በርስ ተያዩ። እርሷ ለየችው፣ እርሱ ግን ጭራሽ ሊለያት አልቻለም። ይህም ጥበበ እግዚአብሔር ነው። ሁለቱም እየተጫወቱ እየጸለዩ በሰላም ተባርከው ወደ ግብፅ ተመለሱ። በእነዚህ ጊዜያት ቅድስት አትናስያን የሚለያት አልነበረም። አካሏ በገድል ከመለወጡ ባሻገር የለበሰችው እንደ ወንድ መነኮሳት ነበር። ወደ ገዳማ አስቄጥስ ሲደርሱ ጸጋው ተሰጥቶታልና አባ ዳንኤል ባልና ሚስት መሆናቸውን አወቀ። ለምን አብራችሁ አትኖሩም አላቸው። እርሷ እያወቀችው እርሱ ሳያውቃት ለ12 ዓመታት አብረው በቅድስና ኖሩ። ከነዚህ ዘመናት በኋላ ግን ሐምሌ 28 ቀን ቅድስት አትናስያ ታመመች። አባ ዳንኤል ሥጋው ደሙን አቀብሏትም አረፈች። ሊገንዟት ሲቀርቡ ቅዱስ እንድራኒቆስ መልኳን ልብ ሲለው ሚስቱ ናት። በአንድ ጊዜ ሚስቱንና የሚወደውን ባልንጀራ በማጣቱ አለቀሰ። እርሷን ቀብረው ወደ በዓቱ ተመልሶ ጌታ ሆይ ውሰደኝ አለ። እርሱም ተከትሏት አረፈ። አባ ዳንኤል እርሱንም ቀብሮ ጥዑም ዜና ገድላቸውን ጻፈ። ገዳማውያን ተድላ ደስታቸውን ትተው ማንነታቸውን ረስተው በተጋድሎ እየተጉ ፈጣሪያቸውን እያገለገሉ ገዳማቸውን ስንደግፍ በዓታቸውን ስናጸና በረከታቸው ያድርብናል። አሜን።